ሰላም እንዴት ናችሁ? እንግዲህ ዛሬም ወደ ሀምበሪቾ ተጉዘናል። ሀምበሪቾ እንደምታዩት ተራራው ከጀርባዬ እየጠበቀኝ ነው። እኔም ያሟሟቅኩ ነው ወደዛው ለመሄድ። ከዛ በፊት ግን ወደ ሀምበሪቾ ወደ ተራራው ወደ 777 ከመውጣቴ በፊት አሁን ያለሁበት ሜዳ ወይም ደግሞ አሁን ያለሁበት መንደር ከጀርባዬ የምታዩት በጣም የሚገርም ደስ የሚል መንደር ይታያል ከጀርባዬና ወደ ተራራው ወደ 777 ከመውጣቴ በፊት አሁን ያለሁበት ሜዳ ወይም ደግሞ አሁን ያለሁበት መንደር ከጀርባ የምታዩት በጣም የሚገርም ደስ የሚል መንደር ይታያል ከጀርባዬና ይሄ ፊት አውራሪ ጌጃ ገሪቦ እንግዲህ ወደ አድዋ ሲዘመት ከ15,000 ጦር በላይ ይዘውበት የተነሱበት ቦታ ነው። በእርግጥ አሁን ይመስለኛል ከኋላ መቃብር ስፍራ ይታያል፣ መንደሮች ይታያሉ። መንደሮች ከጊዜ ወደ ጊዜ የሰው በበዛ ቁጥር ቦታዎችን አስፋፍቶ የሚያዝ ነገር አለ እና ቦታው ትንሽ 15,000 ጦር ይዛሉ የሚለውን ትንሽ አከራካሪ ሊሆን ይችላል። ግን የዛሬ ኦልሞስት 50-60 ከዛ በላይ አመት እና ዛሬ ያለው የህዝብ ቁጥር አንድ አይደለም እና እጅግ በጣም በሚገርም ሁኔታ ቦታው መንደሩ በጣም ደስ ይላል። ደስ የሚል ኢኮሎጂ ነው። ይሄ ተራራ ከዚህ መንደሮች ጋር አንድ ላይ ቢለማ የበለጠ ለቱሪስት ሳቢና አዝናኝ ቆይታ እንዲኖረው ምክንያት ይሆናል። እስኪ ቀሪውን ቆይታ ደግሞ ወደ ተራራው እየወጣን የምናየው ይሆናል። መልካም ቆይታ ተመልካቾች። እንግዲህ ወደ ሀምበሪቾ 777 አምስተኛ ዙር ስመጣ ነው። ከዚህ በፊት አምስቱም ጊዜ ስመጣ ጨርሼው አላቅም፣ ከግማሽ ነው የምመለሰው። ዛሬ ግን ከራሴ ጋር ቻሌንጅ ካምፔን ውስጥ ገብቼ ጨርሰዋለሁ። ተቀርጿል። መልካም 17 ላይ ደርሰናል። ሶ 777 ሰባተኛው የከምባታ ህዝብ ከቁጥር የዘለለ ትርጉም አለው። የከምባታ ህዝብ ታሪክ የጀመረበት ቦታ ነው። ለመለመ ይሉታል በእነሱ ቋንቋ። 77 እንደማለት ነው። 7 ጎሳ፣ 7 ጅረት፣ 7 ሰንሰለታማ ተራሮች ከዛ ከቁጥርነት በዘለለ ከማንነታቸው ጋር እጅግ በጣም የተሳሰረ ሚስጥር አለው። ኦልሞስት 4 ደቂቃ ነው የሄድኩት። ጨርሰዋለሁ በዚህኛው ዙር። ኦልሞስት ሲስ ለአምስተኛ ጊዜ መጥቻለሁ። ሶ ሁሌም እዛ ጫፍ ጋር ደርሼ ነው የምመለሰው። አልጨረስኩትም። ዛሬ ጨርሰዋለሁ። ሲስ አሁን ይሄ የመሰለ ኢኮ ያለ እነዚህ መንደር ማልማት አይከብድም። አሁን እዚህ መንደር ላይ ባህላዊ ምግብ፣ የአካባቢን ጭፈራ ምናምን ቢጨመርበት አንድ ላይ ሊቪንግ ቱሪዝም ይሆናል። አዎ ከዚህ ጋር ቢያያይዙ ትላሉ ሁሌ ላይቭ ማየት ማለት ያ እሱ ነገር። ሶ አሁንም ስለ ሀምበሪቾ የተወሰነ ነገር ማለታችንን እንቀጥላለን። በተንጠልጣዩ ላይ መዝናናት የሚፈልግ ካለ በኋላ እሺ ኦልሞስት ለሁለተኛ ለሶስተኛ ዙር ካንተ ጋር አብረን ነበር ከዚህ በፊት ትዝ ይለኛል። ሶ 7 ቁጥር አሁንም ድጋሚ ነው የምጠይቅህ ከከምባታ ህዝብ ጋር ያለው ስፒሪቹዋሊ፣ ሂስቶሪካል፣ ካልቸራል
ኢንተግሬሽን ወይም ደግሞ ትስስር እንድትገልጽልኝ ነው የምፈልገው። መልካም። ከሁሉ አስቀድሜ እንኳን በሰላም መጣችሁ እያልኩ በመቀጠል ስሜ ሙሉቀን ደስታ ይባላል። መልካም። የዚህ የሀምበሪቾ ኢኮቱሪዝም ስፍራ ጽሕፈት ቤት ብዝሃ ሕይወት ዘርፍና አስተዋቂ ነው። አዎ። ከዚህ በመቀጠል ሰባት ቁጥርና የከምባታ ብሔረሰብ ያላቸው አንድነት እና ወይንም ቁርኝት ምን ይመስላል ለምለው ለአድማጭ ተመልካቾቻችን ማስተላለፈው መልእክት ቢኖረኝ ሰባት ቁጥርና ከምባታ የአንድ ሳንቲም ሁለት ገጽታ መሆናቸው። ያም ማለት እንደ መንፈሳዊ ዓለም ስናይ ቅዱስ ቁጥር እንደሆነ ፍጹም ቁጥር እንደሆነ ቅዱስ ቃሉም ይናገራል። ያም ሆነ ይህ ግን ከከምባታ ብሔረሰብ ጋር ግን ሰባት ቁጥር ያለው ቁርኝት ቀደም ሲል ከምባታን የመሰረቱ ሰባት ጎሳዎች እንደነበሩ አንዱ ሰባት ቁጥር እሱን ያሳያል። ሁለተኛው ሰባት ቁጥር ደግሞ ስናይ ከዚሁ ከሰንሰለታማ ተራሮች ግርጌ ወይንም ስር ሆኖ የሚፈልቁ ሰባት ምንጮች አሉ። እነዚህ ምንጮች በጋራ ሆነው አንድ በዘና የሚባል ወንዝ ነው የሚፈጥሩት እና የወንዙ ስም ምን ይባላል? በዘና ወይንም ለማላላጋ ማለት በከምባተኛ ለማላ ነው። አዎ፣ በአማርኛ ግን ሰባት ይላል። ለማለማን ስለማውቅ ለማላላጋን ይፈጥራሉ። ያ ለማላላጋ ደግሞ ሄዶ አንድ ቦታ ላይ ይገናኝና በዘና የሚባል አንድ ወንዝ ይፈጥራል። መልካም። ሌላኛው ሰባት ቁጥር ከዚህ ከከምባታ ብሔረሰብ ጋር ያለው ቁርኝት ምንድነው ይባል? ሰባት ሰንሰለታማ ተራሮች አሉ። ሀምበሪቾ በ34 ንዑሳን ተራሮችና በሰባት ሰንሰለታማ ተራሮች የተጋመደች ተራራ ናት። ከኢትዮጵያ ውስጥ ካሉ ተራሮች ይህንን ሀምበሪቾን ለየት ያደርጋል ብለን የምናስበው አንዱ ምንድነው? እንደ ሰንሰለት የተያዙ ሰባት ተራሮች አሉት። በመቀጠል የንግስና ውድድር አለ። ከምባታን እንዲመራ 7 ቀን ሳይበላ ሳይጠጣ የጾመ ሰባተኛ ቀን የደረሰ ንግስና ይሰጣል። የከምባታ መሪ ሆኖ ይቀጥላል። እና ሌላኛው ሰባት ደግሞ ሴት ልጅን ለወንድ ለመዳር ከፈለጉ ሰባት ቤት ይቆጠራል። ዝምድና እንዳይነ እና በመቀጠል ሌላኛው ከሰባት ቁጥር ከከምባታ ብሔረሰብ ጋር ደግሞ ሌላ ያለ ቁርኝት የቤት ምሰሶ መውጠሪያ ወይንም መገተሪያው ሰባት ነው። አሁን የምናየው እቺ ባህላዊ ቆሜ መነሻዋ ወይንም መሰረቷ ሰባት ነው እያለ ሰባት ቁጥርና የከምባታ ብሔረሰብ በጣም የጠበቀ ግንኙነት አላቸው። ሰባት ሲነሳ ድሮ በኢትዮጵያ ደረጃ ነበር። አሁን በዓለም ደረጃ ሰባት ቁጥር ሲነሳ ከምባታ ይታወሳል። የሚገርም ነው። እንደዛ ነው። በጣም አድርጌ ነው የማመሰግነው። ይሄ ስለ ካልቸራል ፖለቲካል ሲስተሙ፣ ይሄ ደግሞ በነበረው ሰዓት ነገስታቱ ሰባት ክፍለ ሀገር ነበራቸው። እስኪ ስለ እነሱ ደግሞ የተወሰነ ነገር እንበል። እዛኔ ቅድም የምንላቸው 7 ቀን ሳይበሉ ሳይጠጡ ጾሞ 7ኛ ቀን የደረሱ ንጉስ ከምባታ የሚያስተዳድሩበት የራሳቸው አስተዳደራዊ ስርዓት አላቸው። ያንም ስንል ሰጀጎቹ ማለት 30 ደጅ ማለት ነው፣ ወይንም 30 በር ማለት ነው። እንደ ምክር ቤት ነው። ባህላዊ ምክር ቤት። እሺ። ያንንም ያቋቋሙበት ዋና ዓላማ አጠቃላይ የከምባታን ህዝብ አንድ ንጉስ አንዴ ደርሶ የፖለቲካ ወይንም መልካም አስተዳደር ችግሮችን መፍታት ስለማይችል ምንድነው ማድረግ ያለበት? የራሱን አስተዳደራዊ ስርዓት ወይንም ባህላዊ አስተዳደራዊ ስርዓቱን ሰጀጎቹ በሚለው አዋቀረ። እነዚህ የሰጀጎቹ ንጉሱ 30 ዳናዎችን በየጎቹ አቋቋመ። ፐርጎቹ ማለት ነው። ፐርጎቹ ወይም
በየክፍለ ሀገራቱ በየክፍለ ወይንም በየመንደሩ። ኦኬ ያም ስንል ለምሳሌ አሽራ አለ፣ ሱቁባ አለ፣ ስገዛሙ አለ፣ ዛቶ አለ፣ ቀዲዳ አለ እያለ 30 ጎጆዎች ነበሩ ወይንም 30 የአስተዳደር ግዞቶች ነበሩ። ለነዚህ ለየጎጆዎቹ አንዳንድ ዳና ያስቀመጠ ያ ማለት ንዑስ መሪ ማለት ነው። እሱ ከላይ የመራ የህብረተሰቡን ጥያቄ ግብር እና አስፈላጊ የመልካም አስተዳደር ችግሮችም ካሉ ምን ያደርጋል? እነዛ የሰጀጎቹ ዳናዎች ጥያቄያቸውን ይዞ ማጋ ይመጣሉ ወደ ዋና ንጉሳቸው። ዋና ንጉሳቸው ደግሞ መቀመጫቸው የት ነው? ሀምበሪቾ ነው። እነዛ ከየጎቹ ተሰብስበው መጥተው ለዋና ለከምባታ ንጉሱ ጥያቄዎቻቸውን ያቀርባሉ። ከዛ መልስ አግኝተው ተመልሶ ይሄዳሉ ማለት ነው። በጣም ይሄ ማለት በኢላዊ አስተዳደራዊ ምክር ቤት ስርዓት ማለት ነው። የሚገርም ነው። በእንደነ መልኩ ነበር ያለ ምስል ከማታ ሲተዳደር ነበር። በጣም አሪፍ። ይሄ የኢኮ ቱሪዝም መንደሩም ይሄም የሰራችሁበት ያንን እንዲያስታውስ እንዲዘክር አድርጋችሁ ነው። በትክክል ለምሳሌ 7 ማረፊያ ጎጆዎች አሉ እያየሁ ነው። ከዚሁ ጋር የተያያዘ ከ7 ቁጥር ጋር የተያያዘ እና እሱ ብቻ አይደለም የቀድሞውን የሰጀጎቹ አስተዳደራዊ ስርዓቱን ለማስታወስ 30 ወንበሮች ተዘጋጅተው የየጎቹ ስሞች ተጽፎ እዚህ ከፊት ለፊታችን ላይ ማግኘት ይችላል። አንድ የንጉስ ወንበር አለ፣ 30 የየጎቹ ዳናዎች መቀመጫና የየጎቹዎቹ ስም ተጽፎ ከፊት ለፊት ያለፈውን ታሪክ የሚያስታውስ ታሪካዊ ስራዎች የተሰሩበት አለ። እሱን ደግሞ ከአፍታ በኋላ ያሰል የምናየው ነው። እጅግ አድርጌ አመሰግናለሁ። በጣም ነው የማመሰግነው ለሰጠህን ጊዜ፣ ለሰጠህን ማብራሪያ። ከዚህ በፊት ቆንጆ ማብራሪያ አድርገህልኛል። በርታ። በጣም አሪፍ። እሺ፣ በጣም እናመሰግናለን። በርቱ። እኚህ ደግሞ የባህልና ቱሪዝም ቢሮ ኃላፊ ናቸው። እንግዲህ እስኪ በዚህ አጋጣሚ የሆነ መልእክት ያስተላልፉ። ኦልሬዲ 77 ልንጨርስ ትንሽ ነው ይቀራል። የመጀመሪያ 77 ልንጨርስ ትንሽ ነው የቀረው። ዳግም 77 አለ። ጠቅላይ ሚኒስትሩ የሰጡት ኢኒሼቲቭ ነው። እሱ የጠቅላይ ሚኒስትሩ ኢኒሼቲቭ ነው። ይኸው ጨርሰናል። የመጀመሪያውን 77 በዚህኛው እንጨርሳለን። ከነአን አልደረሳችሁም፣ ከነአን መድረስ አለባችሁ ሲሉ ነበር። ከነአን አልገባችሁም። ስለዚህ ከነአን ልትገቡ ይሄን ዳግም 77 እንድንሰራ ኢኒሼቲቭ ሰጥቶ ነበር። ያን ተቀብለን ያው መሰረት ድንጋይም ተጥሏል። አሁን ታገኘዋለህ። በጣም አሪፍ። እሱ ቀጥሎ ቀጣዩ ዳግም 77 ላይ ደግሞ የሰጀጎቹ ማረፊያ አለ። 30 ወንበሮችና የንጉሱ መቀመጫ አለ። አንድ የቱሪስት መዳረሻ ተደርሷል። ጠቅላይ ሚኒስትሩ ደግሞ ደርሶ በድንጋይ ላይ ተቀምጠው በሀገር ሽማግሌ የተመረቁበት ቦታ አለች። እሷም በዳግም 77 ላይ ደግሞ የቱሪስት መዳረሻ ሆና ተቀምጣለች። ቀጣውን የመጀመሪያውን ጨረስን። የመጀመሪያው አሳክተነዋል። አለቀ። የሚገርም ነው። የመጀመሪያ አልቃለች። ከዚህ ጀምሮ የጠቅላይ ሚኒስትሩ ኢኒሼቲቭ ነው። ይቀጥላል። ጠቅላይ ሚኒስትር የሰጡት ኢኒሼቲቭ ነው። እስከዛች ድረስ ዜሮ ነው። የሁለቱ መሀል ታችትና ጠቅላይ ሚኒስትሩ የሰጡት። ሶስተኛው ላይ ደግሞ የሳር ላይ 777 ነው። ሂድሪክ ነው አለ ወይም በአማርኛ የቃል ኪዳን ድንጋይ ይባላል። ከምባታ ሹመት የሰጣቸው መሪዎች በየአካባቢው በዛው ሾልኮ ትክክለኛ ፍቄ እንዲሰጡ የሚያደርጉበት ነው። ጠቅላይ ሚኒስትሩ ከዚህ ጀምሮ ነው ዳግም 77 ነው የተሰጡት። ይሄ ነው አጥሎ አንድ 777 አለች። የሚገርም ዳግም 77 ኦልሬዲ ተጀምሯል። ጀምረናል ያለው። ስለዚህ ይሄ ደግሞ በዚህ ይሄን ኢኒሼቲቭ መነሻ በማድረግ ያሉ የቱሪስት መዳረሻዎች ደግሞ በዞኑ ውስጥ የዚህ የሀምበሪቾ ማይቀር ስለሆነ ገመሻ ፊል ውሃ አለ። የተፈጥሮ ፊል ውሃ ከፍተኛ የሆነ ህዝብ የሚጠቀምበት ለመዝናኛ ለፈውስ የሚሆን እዚህ ሽንሽቾ ላይ በትንሽ ርቀት ነው 17 ኪሎ ሜትር ላይ ዱራሜ የሚገኘውና እዛ ላይ ሄዶ ሰዎች ከተለያዩ አካባቢ መጥቶ ይዝናናሉ። ተከፍሎ ነው ኢኮኖሚም እያመነጨ ያለው ልክ እንደ ሀምበሪቾ
እሱን አልፈን ደግሞ አጆራ አለ። አጆራ መንትያ ፏፏቴ አለ። በወላይታና በከምባታ ዞን መሀል ይገኛል። በሁለቱም በኩል ቪው አለ። በወላይታም ሲመጡ በከምባታም ሲመጡ ማየት ይቻላል አጆራ። እሱን አልፈን ደግሞ ቢቤ 3 ኃይል ማመንጫ ግድብ ነው ግድቡ የፈጠረው ሐይቅ መጥቶ ፈርቢራ መልክዓ ምድር ተብሎ በዳውሮ ዞንን ወላይታ ዞንን ከምባታ ዞንንና ያስተሳሰረ ከምባታ ዞንንና ጠምባሮ ልዩ ወረዳን አስተሳስሮ በጣም ምቹ ቪው ያለበት አንድ የቱሪስት መዳረሻ ነው። ከፍተኛ የወራ ቱሪስት ይሰጣል። ስለዚህ ዘንድሮ ደግሞ ዞኑ እሱንም አልምቶ የቱሪዝም መዳረሻ ለማድረግ ጥረት እያደረገ ነው ያለው። በተፈጥሮ በቱሪዝም የታደላ ዞን ነው። መጥቶ ይጎብኙ። ዋው እጅግ አድርገን እናመሰግናለን። ወንበር ይኸው 30 ወንበር በየሰፈሩ በጣም አሪፍ። ሰጀ ጎቾ ማለት ይሄኛው ነው። 30 መቀመጫዎች ጎቾቹ ተጽፈዋል። በሩ የት አካባቢ እንደሆነ ተጽፏል። የንጉሱ ወንበር አለ። በላይ አስተዳደር ስርዓት በዚህ ነው የሚገርም ነው። በጣም አሪፍ ጎረጣንቾ ጎቾ ሙዳ ጎቾ ሾደራ ጎቾ ሙሳፌ ጎቾ ስግዛም ጎቾ አሸራ ጎበና ኤናኖ ሞጎምሳ ሞግሳ አውተና ካቦራ ማጆጎ ላዳ ዛቶ የቡ ሚሽኪዳ ዴኬታ ፉላሳ ቀዲዳ ኦኬ ቀርጭቾ ጌዮጣ ገራምባ እሺ አርሾ ኦኬ